ጋይስ ዛሬ ደግሞ በሌላ ርዕስ መጥቻለሁ። ኬሚስትሪ ነው። ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ አልጀብሪክ ሜተድ። በአልጀብሪክ ሜተድ እንዴት ኬሚካል ኢኩዌሽን እንደምናመጣጥን ባላንስ እንደምናደርግ እናያለን። ኬሚካል ኢኩዌሽናችን ግሉኮዝ ፕላስ ኦክሲጅን ኢት ጊቭስ ካርቦን ዳይኦክሳይድ ኤንድ ዋተር። በአልጀብሪክ ሜተድ ለማለት መጀመሪያ ሌተሮችን አሳይን ማለት ነው። ኤ ቢ በእያንዳንዱ ማለት ነው። ሲ ፕላስ ፕላስ እንትን የሚለው ሌላ ነው። ስለዚህ ጂ ይላል። እነኚህ ሌተሮችን እዚህ ጋር መጻፍ ይቻላል። ምክንያቱም የነኚህን ዋጋ ካገኙ በኋላ ኮፊሽንት ሆኖ ስለሆነ እዚህ ጋር የሚጻፉት ማለት ነው። ስለዚህ እናንተ እንዲገባችሁ በኋላ ስንጽፍ ግራ እንዳይጋባችሁ የት እናደርገዋለን ማለት ነው። እዚህ ጋር እንጽፈዋለን ማለት ነው። ኤ እዚህ ጋር ደግሞ ቢ የኦክሲጅን ኮፊሽንት ነው። እዚህ ጋር ሲ እዚህ ጋር ደግሞ ዲ። ከዛ በኋላ እነኚህ ሪአክታንት ናቸው። በዛው ኦክሲጅን እና ግሉኮዝ ሪአክታንት የሚባሉት አዳራሽ ሳይድ ላይ ያሉት። አዳራሽ ሳይድ ደግሞ ካርቦን ዳይኦክሳይድ ዋተር ፕሮዳክትስ ውጤት ይባላል። የዚህ ኬሚካል ሪአክሽን ነው። ምክንያቱም ሪአክታንቶቹ ሲጸገቡ አይደል ፕሮዳክት የሚፈጠር በዛ ማለት ነው። እሺ አሁን ወደ ስቴፕ እንሂድ። እነኚህን ኤቢሲዲ ብለን ከሰየምን በኋላ ከዛ ሌት ኤዝ ኢኳልስ ቱ ዋን ብለን ነው የምንነሳው ማለት ነው። በጣም ጥሩ። የመጀመሪያው ስቴፓችን ከዛ በፊት ግን የእያንዳንዱ ነው የሚሰራው። የካርበን ከዛ የሃይድሮጅን ይቀጥላል። የኦክሲጅን ከሪአክታንት ይጀምራል። ካርበን ለምሳሌ እዚህም አለ፣ ሃይድሮጅን እዚህም በዛ መልክ ነው የምንሰራው። ከካርበን ይጀምራል። የካርበን ነው የምፈልገው። የካርበን ስፈልግ ኤ ላይ ነው ያለው ኮፊሽንቱ የዚህም ኤ ነው። ስለዚህ ካርበን ኤ ስኳርስ ቱ ይጀምራል። ለምን ስኳርስ ቱ ፕላስ ነበር ሌላ እዚህ ጋር ፕላስ ብሎ ካርበን ምናምን ያለበት ነው። አሁን ግን ስለዚህ እኩል የሆነ ከቀስት በኋላ ስለሆነ ካርበን ያለው እዚህ ጋር እኩል ይሆናል ይላል። እዛ ሲ ላይ ነው ያለው ኮፊሽንቱ ሲ ስለሆነ ስኳርስ ቱ ሲ ላይ እዚህ ጋር ግን አንድ ያልገባ ነገር አለ። አውቄ አላስገባሁት። ምን ይመስላችኋል? ካርበን ሰብስክሪፕቱ 6 ከሆነ ኤ ላይ ከሆነ ያለው በ6 ይባዛል 6 ኤ ነው የሚባለው ማለት ነው። ከዛ እዚህ ጋር ያለው ደግሞ ሰብስክሪፕቱ 1 አይደለ? እዚህ ጋር ኮፊሽንቱ ሲ ነው 1 ታይምስ ሲ እንደዚህ ይቀመጣል ማለት ነው። ከዛ ኤ ታውቋል። እዚህ ጋር ሌት ብለን ተነስተናል። ስለዚህ ምንድነው የምንለው? እንተካለን። 6 ስላለው ኤ ታውቋል። አንድ ነው 1 ኢኳልስ ቱ ሲ ኢኳልስ ቱ ስንት መጣ ማለት 6 ታይምስ 1 ሰጠን 6 ሲ 6 ነው ማለት ነው። ከዛ ሃይድሮጅን ጋር እንሂድ። ሃይድሮጅን ኤ ላይ ነው ወይስ ቢ ላይ ነው? ይኸው ኮፊሽንቱ በሶስቱ ስለሚያገለግል ኤ ላይ ነው። ስለዚህ የሃይድሮጅን ሰብስክሪፕት ስንት ነው? 12 ነው። ስለዚህ 12 ሲባዛ በኤ 12 ኤ ኢኳል ቱ እዚህ ጋር ደግሞ ዲ ላይ ነው ያለው እና ሰብስክሪፕቱ ደግሞ 2 ስለሆነ 2 ታይምስ ዲ 2 ዲ ላይ ከዛ አሁን ከኤ እና ከዲ ማንኛውም የታወቀው ኤ ነው። ሌት ብለን ተነስተናል። እዚህ ጋር 12 ታይምስ ኤ ስንት ነው? 1 ኢኳልስ ቱ ስንት ነው? 2ዲ ነው የሚባለው ማለት ነው። 2ዲ ከዛ 12 ታይምስ 1 12 ኢኳልስ ቱ 2d. In order to get the value of d, let's divide both sides by 2. Cancel. d equals to 12 divided by 2, 6. d is equal to 6. The rest one is oxygen. Oxygen ነው የምንሰራው እዚህ ጋር። የኦክሲጅን ስንሰራ ደግሞ እዚህ ጋር ያለው ኦክሲጅን ማለት ነው ኤ ላይ ያለው። ስለዚህ ሰብስክሪፕቱ ደግሞ 6 ነው። ስለዚህ 6 ታይምስ ኤ 6 ይላል። እዛ እንደዚህ ደግሞ እኩል ይሆናል አይደል? ለምን ሪአክታንት ላይ ሌላ ደግሞ ኦክሲጅን አለ። እዚህ ጋር ነበር እዚህ ጋር ማለት ነው። ስለዚህ ይሄኛው ከሆነ ይደመራል ማለት ነው። ሪአክታንት ላይ ያለው ደመሩ ይል። አዎ። ስለዚህ እዚህ ጋር ያለው ኤ ላይ ያለው ቢ ላይ ያለው። ስለዚህ ሰብስክሪፕቱ ስለሆነ 2 ታይምስ ቢ ስንት ነው? ፕላስ 2 ቢ። በጣም ጥሩ። ከዛ ሌላ ኦክሲጅን ያለው ደግሞ ፕሮዳክት ላይ ያሉት ማለት ነው። እኩል ይሆናል እልና ኢኳልስ ቱ ካልኩ በኋላ ኦክሲጅን እዚህኛው ላይ ያለው ሲ ነው ኮፊሽንት። ስለዚህ ሰብስክሪፕቱ ኦክሲጅን 2 ነው። ስለዚህ 2 ታይምስ ሲ ስንት ነው? 2 ሲ ይላል። ከዛ ፕላስ ነው ፕሮዳክት ላይ ያሉት አብረው ይደመራሉ ማለት ነው። ስለዚህ እዚህ ላይ ያለው ደግሞ ዲ ነው ኮፊሽንቱ። ሰብስክሪፕቱ 1 ነው። 1 ታይምስ ዲ ይሆናል ማለት ነው። ከዛ እዚህ ጋር የታወቁትን እዚህ ጋር ከአሁን በፊት ተካል ያልታወቁትን ሁለቱም ከሆኑ እስኪ እንየው። 6 ታይምስ ኤ ስንት ነው? 1 ፕላስ 2
ቢ ታውቋል አልታወቀም። ስለዚህ ቱ ቢ ብዬ በዛው አልፋለሁ። ስኳር ቱ ሲ እሺ 2 ታይምስ ሲ ታውቋል። አዎ 6 ታውቋል ስንሰራ ማለት ነው። እሺ ሲደመር ፕላስ ጂ ታውቋል። አዎ 6 እሺ let's simplify 6 plus 2b equals to 12 plus 6 6 plus 2b is equals to 8 2b equals to 18 minus 6 plus number minus 1 2b is equals to 12. Let's divide it both sides by 2. Cancel. b equal to 6. አሁን የሁሉንም የአራቱን አግኝተናል። እዚህ ጋር እንደረሰራቸው ኤ ቢ ሲ ዲ እንልና ያመጡልንን የእያንዳንዳቸውን እንጽፏለን ማለት ነው። ከዛ ኤ ቤት አንድ ብለን የተነሳ ነው። ቢ ስንት መጥቷል? እዚህ ጋር ኤ አንድ ብለን የተነሳ ነው የኤ ዋጋ። እሺ አሁን የኤ የቢ እና እስከ ዲ ያሉትን ካገኘን በኋላ እስኪ እንዘረዝራቸዋለን። ከዛ ኤ አንድ ቤት ብለን ስለተነሳን አንድ ነው። የቢ የመጣው 6 ነው። የሲ 6 የቢ ነው። እንደዚህ ከመጡ በኋላ እነኚህ ኮፊሽንት ናቸው። እንተካለን ኢኩዌሽናችንን ጽፈን ማለት ነው። ኬሚካል ኢኩዌሽናችን ኤ ግን ቤት ብለን ስንነሳ አንድ ባይሆን ኖሮ ክፍልፋይ ይመጣብን ነበር። ሌሎቹ ክፍልፋይ ከመጣ ደግሞ ኮፊሽንት ሆኖ ስለማይቀመጥ ወደ ሙሉ ቁጥር ስንቀይር የኤ ዋጋ አንድ የነበረው ይቀየራል። ክፍልፋይ ካልመጣ ኤ አንድ መጣ። ግን ያው ባይ ዲፎልት እንደዛ አገኘ ነው ማለት ነው። አሁን ኬሚካል ኢኩዌሽናችንን እዚህ ጋር ድጋሚ እዚህ ጋር መጣፍ ይችላል። ጊዜ ለመቆጠብ እዚሁ ላይ ኤ የነበረው ይኸው ራሱ ቦታው ላይ 1 ቢ የነበረው ስንት ነው? 6 አይደል የመጣው 6 ሲ 6 ስለሆነ የመጣው እዚሁ ቦታው ላይ 6 ላይ ዲ ስንት ነው የመጣው 6። አሁን ሪአክታንት ላይ እና ፕሮዳክት ላይ ያሉት እኩል መምጣታቸውን ቼክ ማድረግ አለብን ማለት ነው። እሺ ካርበን እዚህ ጋር 6 አለ 6 አለ ተመጣጥኗል። ሃይድሮጅን እዚህ ጋር 12 አለ። እዚህ ጋር ደግሞ 6 ሲባዛ በ2 12 ተመጣጥኗል። ኦክሲጅን እዚህ ጋር 6 አለ። እዚህ ጋር 6 ሲባዛ በ2 12 6 እና 12 18 ሪአክታንት ላይ አለ። ፕሮዳክት ላይ ያለው ኦክሲጅን ደግሞ 6 ሲባዛ በ2 12 6 ሲባዛ በ1 6 12 እና 6 18 ተመጣጥኗል። ስለዚህ ካልተመጣጠነ ስቴፕ ስትሰሩ ተሳስታችሁ ሊሆን ስለሚችል ደግማችሁ ስቴፕን መስራት ያለባችሁ። ጨርሰናል። አመሰግናለሁ። በሌላ ቪዲዮ አሪፍ ኮንተንቶችን ወይም ደግሞ ቶፒኮችን እንሰራላችኋለሁ። እናንተ እንሰራላችሁ ካለ የምትፈልጉትን ሜንሽን አድርገኝ ማለት ነው። አመሰግናለሁ። ባይ